በቀያችን ባይተዋር መሆን ይገባናልን? በአካባቢያችን ባይተዋር እንግዳ መሆን ይገባናልን? ለህዝባችን ይሄ አገልግሎት ይመጥናናል ብሎ ለመጠየቅ ምን መሆን ነበረብን? ምን ቋንቋ መናገር ነበረብን? የት መወለድ ነበረብን? ከየት አካባቢ ዘር መቁጠር ነበረብን? እኛም እናምነው ኦርቶዶክሳውያን ነን። በእነዚህ አባቶች ስር ባስተምሯቸው ተኮትኩተን ያደግን የአንዲት ቅድስትና ኩላዊት ሐዋርያዊት ቤተክርስቲያን ልጆች ነን። የዚህች ልጆች መሆናችን አጠራጣሪና አከራካሪ ካልሆነ በእኛ ጥያቄው መቅረቡ ለምንድነው ግርምታን የሚፈጥረው? አውቅልሃለሁ እንዴ አብረን እየኖርን ላለው ህዝብ እኛ እኮ ጥያቄ እየጠየቅን ያለነው እኮ ደከመን ሰለቸን ቆላ ደጋ ከተማ ገጠር ሳንል ላገለገልነው ህዝብ ነው። ቋንቋውን የሚናገር በጠፋበት ሰዓት ቋንቋውን ተናግረን ላገለገልነው ህዝብ ነው እየጠየቅን ያለነው። ባህሉ በሙሉ ከባዕድ አምልኮ ጋር ተፈርጆ ሁሉ ነገሩ በፖለቲካ ተለውሶ አይመለከትም አረማዊነ አህዛብነ ተብሎ በቤተክርስቲያን መጻሕፍት እንኳን ክብሩ ዝቅ ብሎ ከተጻፈለት ማህበረሰብ ጎን እኮ የቆምነን። ይናገር ህዝቡ፣ ይሄ ህዝብ ይናገር፣ ይሄ ምዕመን ይናገር፣ ይሄ ህዝብ አፋውጥቶ ይናገር። እውነት አንወክለውም እኛ ይሄንን ህዝብ? ወይስ 50 ዓመት ሙሉ በምድሩ ላይ ኖረው አንድ የኦሮምኛ ቃል ለመናገር የተጠየፉ አካላት ናቸው ይሄን ህዝብ የሚወክሉት? ወይስ ጋምቤላ 100 ዓመት 50 ዓመት ኖረው የጋምቤላን ቋንቋ ለመናገር ያልቻሉ ሰዎች ናቸው የጋምቤላን ህዝብ የሚወክሉት? ጎሽ 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 ጎሽ! አቤት አቤት አቤት! ወጂ ዋቀከና ነመገረማ ህዝብን ኬኛ በጋደ ሲንጀደ ልፋቲ ዙራቲ ፍጡዘቲ በርከት ጀረ ጀላ ሾለክተኒ ሲኖዶሲ ወሮሚያ መሰረቱ ከሰኒን ታሪክ አዲስ ፊያመርቅ ያዝመዘገብደኒቱ አመሰ ደገመን ጀዳ በጋደ ሲንጀደ ብያ ከነት ልምድ ያስቀያሚ ተኮቱ ቱሬ ህዝብ ኬኛ ኩንስ ማልሴተኒ ጋላ ቤተ መቅደስ አይገባም ጀደኒ ወሮሞፍ ብሔር ብሔረሰብ ብያ ከና ጋላ ሻንቅላ ፈላሻ ወላሞፊ ሙስሊም ደንቆሮ ምናምን ጀደኒ አንቋሸሻ ቱረን አራግን አባኒ ስወድዌን ማቱንጅራ በዱ መቃኒ ጀደ ሙሪን ቶኮ ጉድስኒ አቡና ጴጥሮስ ወይም ደግሞ ኢልሜ መገርሳ በዳሳ ከንተ አቡና ሳውሪዮስፍ ጃግኖታ መንታ ወሊ ወልተባበሩን ቀገረሱ ዱኪ ወልሶት ታሪክ ዘመን ራገረ ዘመናት ተሸጋገሩ ወጀተኒ አቤት አቤት ኩኒ ዋን ቀላሊ ምትዝቢ ኬኛ በጣም ትከባዲዳ ነፍሲ ሳኒ ቀብሲ ሰኒ ውሳኔ ከናረጋገጠኒ ከናቦዳ ወሮሚያ ከሰት መቃቤታ ክርስቲያኒትን ለፋ ወሮሞ ዘረፉ ትምርቲ ተረተረቲ አስተማሩ ብሪ ቤታ ክርስቲያናትን ሞ ፋኑ አስታጠቁን ቅብ አብዳቡ የታይራ አጀቻዳ ማሊፊ ከና ቆፈታ ካና መለስሞ ነፍሰ ገዳይን ጎጀሜ ድንበሪ ተሸጋገረ ነፍሰ አባቲ ወሮሞ ተውንሳ እልሚታ ያፈጀቻዳ ካና ብቻ ቢት ካና ቦዳ መዋጮ ፊ መገበሪያ ቤተ ክርስቲያኒ ወልት ሰበሰበኒ ዱባይ ፊ አሜሪካ ደመኒ ተፈራገጡ ፈተስናነውን አሱመት ያፈጀቹዳ ከነቦዳ ዘለሉን እንጅሩ ህዝብን ኬኛ ቋንቋ ሳቲና ገለገለመ ባህል ሳቲና ሸበረቀ ቢየሳረት አከበረመ ዋቃ ሳቴፍሞ ምስጋና አቀረባ ጅራታ የቻደ ህዝብ ኬኛ ማረኩን በጣም ያስደሳችዳ በጣም ጥሩዳ ህዝብን ኬኛሞ ጉዳይ ከና አካ እንቅፋትን ነጋጠብነ አቦታ ኬኛ ወሊን ወልደገፍተኒ አይነ ቁራኛ ዳነ ተከታተሉ ቀብዱ ወርሞ ዋን ከነ ተቃወማ ጅርተን ተስፋ ከሰን ሙራ ማሊፍ ሰተኒ ነብሪ ገን ቀበኒ ቃብናኒ ገድ እንዲሰኒ ጀዳ ወሮሞኒ ከነረት ቀልዲም በኮ ኤጋ ወሮሚያነ ለማንሸቲና ከበረምቴ ደገፈምቴ በለጸግዴ ለመለምቴ ዘላለም ያማ ዘላለም ይጅራቴ ገለቶማ አመሰግናለሁ።